ሰላም ጤና ይስጥልኝ እንደምን አመሻችሁ የዩቲዩብ ቻናሌ ቤተሰቦች ሃኒያ አሊ ነኝ። የሰዓቱን መረጃዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። በትላንትናው ዕለት አርሰናል ማንም ያላደረገውን ፈጸመ። ይህ የመድፉ ድንቅ ገድል ነው። ማንም ያልተጠበቀ ይሆናል ተብሎ ያልታሰበ የአውሮፓ ሻምፒየንስ ሊግ የመድፉ ያው ታሪክ ነው። አርሰናል ማንም ያላደረገውን ከኖርዝ ለንደን ፎሬቨር ሚስተር ሻምፒየንስ ሊግ ሪያል ማድሪድ ላይ አሳየ። አርሰናል 3 ሪያል ማድሪድ 0። ይህ የሱፐር ማይክ የአርቴታ ታታሪ ልጆች ከተጠበቀው ከታሰበው ከተገመተው በላይ የታየበት በታሪክ ሁሌም የሚጠቀሰው የውጤት አሻራ ነው። ራሱን የመድፉ አለቃ የማይክ አርቴታን ጨምሮ ማንም ያልጠበቀው ይሆናል ተብሎ ያልታሰበው የአውሮፓ ሻምፒየንስ ሊግ የመድፉ ያው ድል ወርቃማ ታሪክ ነው። 15 ጊዜ የሻምፒየንስ ሊጉ ዋንጫ ያሸነፈው የውድድሩ ማስተር ክለብ አንድ ጊዜም የሻምፒየንስ ሊጉ ዋንጫ አሸንፎ በማያውቀው አርሰናል ተዋረደ። ይህ የአርሰናል የታላቅነት ከፍታ የአድናቆት ቃላት ብቻ የማይገልጸው ታላቅ ስኬት ነው። ወደ ቀጣዩ መረጃ ይሳልፍላችሁ። በአማራ ክልል ሰሜንና ደቡብ ወሎ ዞን በሚገኙ 5 መጠለያ ጣቢያዎች ውስጥም የሚኖሩ ወደ 15000 የሚጠጉ ተፈናቃዮች እጅግ አስከፊ የኑሮ ሁኔታ ውስጥ እንደሚገኙ የኢትዮጵያ ኤመርጀንሲ ሼልተር እና ኤንኤፍአይ ክላስተር አዲስ ባወጣው ሪፖርት አመላከተ። ተፈናቃዮቹ መጠለያቸው ከመጠን በላይ በሰዎች በመጨናነቁ ያረጁና የተቀደዱ በመሆናቸውና ለረጅም ጊዜ አገልግሎት እንዲውሉ ፈጽሞ የታሰቡ ባለመሆናቸው የተፈናቃዮቹ ሁኔታ በከፍተኛ ደረጃ እየተባባሰ መምጣቱ ሪፖርቱን ገልጿል። የኢትዮጵያ ኤመርጀንሲ ሼልተር እና ኤንኤፍአይ ክላስተር ባካሄደው የመስክ ምልከታ ሪፖርት በጃራ ጃሪ 1 እና ጃሪ 2 መካነ ኢየሱስ እና ገርባ ዴንጋ የመጠለያ ጣቢያዎች ውስጥ የሚኖሩ በርካታ ተፈናቃይ ቤተሰቦች በጋራ መኖሪያ ወይም ደግሞ በተጎዱ መዋቅሮች ውስጥም ተጨናንቋል። ይህ የግል ቦታ እጦትና አነስተኛ ደህንነትን አስከትሏል ብሏል። በተጨማሪም የአካል ጉዳተኞች ምንም አይነት የተለየ መጠለያ አቅርቦት የላቸውም ሲልም አመላክቷል። ምግብ ነክ ያልሆኑ ምርቶች ሁኔታን እኩል አሳሳቢ እንደሆነ በሪፖርቱም ተገልጿል። የመጨረሻ ሙሉ ስርጭት ለአብዛኛው ጣቢያዎች የተደረገ በፈረንጆቹ 2022 ነው። ከዚህ በላይ ያለው ድጋፍ አናሳና ወጥነት የጎደለው ነው ሲልም ሪፖርቱን ገልጿል። በሪፖርቱ መሰረት በእነዚህ ተፈናቃዮች መጠለያ ያለው አስከፊ ሁኔታ በክልሉ ባለው የጸጥታ ችግርና የአገልግሎት መቋረጥ የበለጠ እየተባባሰ ነው። ወደ ቀጣይ መረጃ ይሳልፍ። ከ4 ኪሎ እስከ ሽሮ ሜዳ ያለው መንደር የዩኒቨርሲቲ መንደር እንደሚሆንም ተወሰነ። የአዲስ አበባ ከተማ አስተዳደር ካቢኔ በ4ኛና 9ኛ መደበኛ ስብሰባው 4 አጀንዳዎች ላይ ተወያይቶ በዛሬው ዕለትም ውሳኔዎችን አስተላልፏል። በዚህም መሰረት አንደኛ ላይ በፕላንና ልማት ቢሮ በትምህርት ሚኒስቴር በጋራ ተጠንቶ የቀረበው ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲው መንደር በመሆን በአካባቢው ያሉትን አገልግሎቶች አካቶ የትምህርት፣ የምርመራ፣ የእውቀትና የባህል ልህቀትን በከተማው ለማሳደግ በሚያስችል አግባብ የቀረበ በመሆኑ ካቢኔው ተወያይቶ የመንደር ምስረታው ላይ ውሳኔውን አጽድቋል። ሁለተኛ የምግብና ስርዓት ኒውትሪሽን ምክር ቤት ማቋቋሚያ ረቂቅ ደንብ ላይ ተወያይቶ ውሳኔ አስተላልፏል። ሶስተኛ የአደጋ ስጋት አመራር ምክር ቤትና የአደጋ ዝግጁነት ፈንድ ማቋቋሚያ ረቂቅ ደንብ ላይ ካቢኔው ተወያይቶ ውሳኔ አስተላልፏል። በመሬት ልማትና አስተዳደር ቢሮ የቀረበው የማህበራዊና ኢኮኖሚያዊ ፋይዳ ያላቸው ፕሮጀክቶች የመሬት ምደባ ጥያቄዎችን አስመልክቶ ካቢኔው ተወያይቶ ውሳኔውን አስተላልፏል ይላል መረጃው የከንቲባ ጽህፈት ቤት። ወደ ውጭ ዜና ስናልፍ አሜሪካ ከኢራን ጋር በቀጥታ በኒውክሌር መርሃ ግብር ዙሪያ እንደምትወያይ ትራምፕ ተናገሩ። ፕሬዚዳንት ዶናልድ ትራምፕ እንደተናገሩት ዩናይትድ ስቴትስ በቴህራን የኒውክሌር መርሃ ግብር ዙሪያ ከኢራን ጋር በጣም ከፍተኛ ደረጃ ውይይት ላይ መሆኗን በመግለጽም ድርድሩ ለኢራን ይጠቅማል ሲሉም ተደምጠዋል። ትራምፕ ስምምነት ላይ መድረስ ካልተቻለ ከቴህራን ጋር ወታደራዊ እርምጃ እንደሚወስዱ በተደጋጋሚ ሲዚቱ የነበረ ሲሆን ኢራን ከዚህ ቀደም ከዋሽንግተን ጋር ቀጥተኛ ድርድር እንደማታደርግ አስታውቃም የነበረ ቢሆንም ለተዘዋዋሪ ንግግሮች በሯን ክፍት አድርጋለች። በጊዜያዊነት ኢራን በቀጥታ ለመናገር ተስማምታለችም ብለዋል። ከኢራን ጋር ቀጥተኛ ውይይት እያደረግን ነው፣ እነሱም ጀምረዋል። ቅዳሜ ዕለትም ይካሄዳል። በጣም ትልቅ ስብሰባ አለን። እናም ምን ሊሆን እንደሚችል እንመለከታለን ብለዋል። እናም ግልጽ የሆነውን ነገር እኔ የምፈልገው ነገር አይደለም ሲሉም ፕሬዝዳንቱ ለጋዜጠኞች ተናግረውም ነበር። አሁን ከኢራን ጋር በቀጥታ እየተገናኙ ነው፣ ምናልባትም ስምምነት ላይ ሊደርሱ ይችላሉም ተብሏል። ሌላው በዶሚኒካን ሪፐብሊክ የምሽት ጭፈራ ቤት ተደርምሶ 98 ሰዎች ህይወታቸው አለፈ። በዶሚኒካን ሪፐብሊክ ዋና ከተማ ሳንቶ ዶሚንጎ ውስጥም በሚገኘው የምሽት ጭፈራ ቤት ተደርምሶ ቢያንስ 98 ሰዎች ሲሞቱ ከ150 በላይ ቆስሏል ሲልም የመንግስት ባለስልጣናት አስታውቋል።
የክፍለ ሀገር ገዥና የቀድሞ የሜጀር ሊግ ቤዝቦል ተጫዋች ኦክታቪዮ ዶቴል ከተጎጂዎች መካከልም ይገኝበታል። የ51 ዓመቱ ዶቴል ወደ ሆስፒታል የተወሰደ መንገድ ላይ ህይወቱም አልፏል። ክስተቱም ያጋጠመው ማክሰኞ ዕለት ታዋቂው የሜሬንጌ ድምፃዊ ሩቢ ፔሬዝ በጄት ሴት ምሽት ክበብ ባዘጋጀ ኮንሰርት ላይ ነው። በአደጋው ከሞቱት መካከልም አንዱ ድምፃዊ መሆኑም ስራ አስኪያጁም ተናግረዋል። በመቶዎች የሚቆጠሩ ሰዎች በስፍራው ውስጥ የነበሩ ሲሆን 400 የሚያህሉት የነፍስ አድን ሰራተኞች አሁንም በህይወት የተረፉ ሰዎችን ፍለጋ ላይ ናቸው። የሟቾች ቁጥር ከዚህ በላይም ሊጨምር ይችላል የሚል ስጋትም አለ። የአደጋ ጊዜ ኦፕሬሽን ሴንተር ሲኦኢ ዳይሬክተር ሁዋን ማኑዌል ማንዴዝ እንደተናገሩት በፈራረሰው ጣራ ስርም የተቀበሩ ሰዎች አሁንም ድረስ በህይወት እንዳሉ ተስፋ አለኝ ሲሉም ተደምጠዋል። ክቡራን አድማጮቼ ለሰዓቱ የነበሩ መረጃዎች እነዚህ ነበሩ። ቻናሌን ሰብስክራይብ ማድረጋችሁ አትርሱ። ሃኒያሊ ነበርኩኝ። ሌሎች መረጃዎች ሲኖሩ ደግሞ ሰዓቱን ጠብቄ የማቀርብላችሁ ይሆናል። መልካም ምሽት ይሁንላችሁ።